السلام عليكم ورحمة الله وبركاته. جايز እንዴት ናችሁ? ደህና ናችሁ ወይ? እና ሰብስክራይብ አደረጋችሁ ወይ? ከስንት ወራት በኋላ ወላሂ በቆሎ ተዘርቶ ማለት ነው ደርቆ ነበረ። ይኸው ከስንት ወራት በኋላ ዛሬ ገና ዘነበልን። በጣም ደስ ይላል እላችኋለሁኝ። ወላሂ የኢትዮጵያ ሰው ክፋቱ ነው መሰለኝ። አላህ እንግዲህ በዚህ በድሎታል። ግን በዛ ማክል ደግሞ ወደ ኋላ ዞር ብሎ እኔ ምን ሰርቼ ነው ፈጣሪን አክል የተዘራ በቆሎ ራሱ ወላሂ ደርቆ ነበረ ማለት ነው። ብቻ ለኸይር ነው ወላሂ። እና ይኸው ዛሬ ዘንቧል ማሻአላህ። ሁሉም ቦታ ቢዘን ማሪፍ ነበረ። ቡታጀራ ከተማ ቡታጀራ ገጠር ሰፈር እላችኋለሁ ዘንቧል ማሻአላህ። ወላሂ ዝናብ ሲዘልም እንዲህ ደስ እንደሚል በቃ ምን ልበላችሁ። ክረምት በጣም ያምራል፣ ግን በጋ ግን አውዝቢላ ጥፉበት ነው የሚለው ማለት ነው። እና ቀጠቀጠው እስከሚበቃው ድረስ አበቦቼ ውቦቼ ደርቀውብኝ ነበረ። ይኸው ማሻአላህ ብያለሁ። እንደዚህ ነው በቃ ክረምት ወላሂ በጣም ደስ ይላል። ራህመትም አለው በቃ ብቻ አልሐምዱሊላህ። ዘንቧል እኔ በቃ ወላሂ ደስታዬን አልቻልኩትም። እኔ ኦኬ በቆሎ ምናምን የለኝም፣ ግን የዘሩትስ ድሃዎች ምን ይሆናሉ? ወላሂ ቢስሚላህ እንዳለ ደርቆ ነበር። በቃ በቆሎ ምን ቦሎቄ ምናምን እንዳለ ድርቅ ብሎ ነበረ። ይሄ እኮ አላህ እኮ እንትናችንን አይቶ ነው ወላሂ። ሰው ግን ይባላል ወላሂ። አላህ እንግዲህ ቀልብ ይስጣቸው። ዘረኝነት ቢቆም አሪፍ ነበረ እላችኋለሁ። እና አልሐምዱሊላህ ዘንቦልናል እላችኋለሁ። ቻው